ኢትዮጵያ ወይስ ግብጽ አሜሪካን አንዱን መረጫት ብሏት ሲሉ የቀድሞ የአሜሪካ አፍሪካ ጉዳዮች ረዳት ሚኒስትር አምባሳደር ቲቦን ናጊ ተናገሩ። እስራኤል ለሶማሌላንድ የሰጠችው እውቅና አሜሪካ ልትከተለው ይገባል ይላሉ። ኢትዮጵያውያን አሜሪካን በግብጽና በኢትዮጵያ መካከል አንዱን ምረጭ ብሎ መጠየቅ የለባቸውም ያሉት አምባሳደሩ ሁለቱም ሀገራት ለአሜሪካ እኩል ስልታዊ ፋይዳ እንዳላቸው አስገንዝበዋል። ይሁን እንጂ የትራምፕ አስተዳደር ለካይሮ ያደላ አቋም ሊኖረው እንደሚችል ሳይጠቅሱ አላለፉም። ፕሬዚዳንቱ ትራምፕ በአባይ ወንዝ ላይ ያለውን አለመግባባት በከፍተኛ አጀንዳነት ይዘው ሊመለሱ እንደሚችሉና ይህም በኢትዮጵያ ላይ ዲፕሎማሲያዊ ጫና ሊፈጠር እንደሚችል አምባሳደር ናጊ ስጋታቸውን የገለጹ ሲሆን በአማራና በኦሮሚያ ክልሎች የሚታዩ ግጭቶች ኢትዮጵያ ከአሜሪካ ጋር ያላትን የኢንቨስትመንትና የንግድ አጋርነት እያደናቀፈ መሆኑን አምባሳደሩ አስረድተዋል። ሀገሪቱን ወደ ተሻለ ግንኙነት ለመመለስ እውነተኛ ብሔራዊ እርቅ ያስፈልጋታል ሲሉ ለሪፖርተር መጽሔት ሀሳባቸውን ሰጥተዋል። እናንተስ በአምባሳደር ናጊ ሀሳብ ተስማማላችሁ? ሀሳባችሁን ኮመንት ላይ አሳውቁኝ።